Smaci da sera. Wow, እንትን ደስ ይላል። የቴዲ አፍሮን ዘፈን ስንጠብቀው የነበረው ለጆሮአችን ነበር አይደል? ግን ከዛም አልፎ የከተማ ድባብ እንዴት እንደቀየረ አልገባችሁም? ያለውት ደሴ ነው። ሁሉም አካባቢ ይሁን እዚህ ብቻ ይሁን አላውቅም። እና ወክ ላረግ ወጥቼ ነበረ። ወክ ሳረግ ከነበረበት ቦታ ቤት እስክደርስ ድረስ ሙሉ በቃ በሆነ ረቀት የቴዲ አፍሮ አልበም ነበር የተለቀቀው ማለት ነው። እና በቃ የሆነ ቫይብ አለው ምናምን እንዴት ደስ እንደሚል በቃ ፎርሹር ደግሞ ማለት ነው። አስፓልት ላይ ወክ ሲያደርግ የነበረውን ሰው ራሱ ኤርፎኑን አውልቄ ብሰማው የቴዲ አፍሮ ዘፈን ነው እና በቃ ደስ ሲል ያችሁ ወንድ ነው በቃ የወንድ የአጼ ቴዎድሮስ ልጅ የፈይሳ መይሳ ልጅ ነው ይሄ እዛ አገር ሆኖ የፈለቀው በቃ ዘፈን አሁን ቢያስረው ዶክተር አፊ ቢያስረው ወገን ከፍታለን ያቀና ኤርትራን ከቴዲ አፍሮ ጎን ነው ምንሆን ጎበዝ ወዳለው እኔ ጎበዝ በቃ ጎበዝ ደስ ይለኛል በቃ ጎበዝ ደስ ሽንታም አልወድም በቃ ሽንታም የሆነ ሰብ ያስጠላኝ ጎበዝ እንደ ቴዲ አፍሮ ግን አይ ላቭ ዩ ቴዲ አፍሮ በቃ አራት ነጥብ ቱልቱል ትክክል ያሳምምሻል ትክክል ስናገር ቱልቱላ ትይኛለች የቱልቱላ ወላ ይሁን ይሄ ፍጥጥ ያለ ጽድት ያለ ሀቅ ነው ይሄ ቴዲ አፍሮ ጎበዝ ነው በቃ ጎበዝ ንጉስ በቃ አይገርምሽም ስለ ክልል ያስብም ስለሙሉ ይሄ ለኔ ቁጥር አንድ ድምጻዊ ቴዲ አፍሮ ነው ራይት ነው ማለት ነው አሁን ባለንበት ጊዜ ከዛ ያ ስሜት አለ ሰዎችም ደግሞ ይጠይቋል ቴዲ አፍሮን ልቀቁት እንጂ አባዮሽ የሚለውን ዘፈን ምናምን ይላሉ በቃ እኛ እንደተከለከለን ስለምናቅ ትተነዋል ወደ ፕሮግራማችን ደረሰ ከጧቱ 3 ሰዓት ነበር ልክ ስንሄድ የሙዚቃ ክፍል ኃላፊ ምን ይለናል መንገድ ላይ አባዮሽ እኮ ተፈቅዶላችኋል ማጫወት ትችላላችሁ ሬዲዮ ላይ አለ ከዛ ተፈቀደ ሁለታችንም በጣም ተደሰትን በቃ እንልቀቀው በቃ ገባና ለቴክኒሻኑ ነግሮናል የሙዚቃ ክፍል ኃላፊው ቴክኒሻኑ ካልነገረኝ አለ መጣና ነገረው ችግር የለውም ብሎ ሄደ እሺ ተባለ በምን ምክንያት የቴዲ አፍሮ ሙዚቃ እንደተከለከለ አላውቅም እኔ ምን ይዘት ብቻ የይዘት ነገር አለ ምናምን የሚባል ነገር ነው በወሬ ደረጃ ይሰማ ነው ከዛ ገባን አድማጮቻችን ፕሮግራማችን ተጀምሯል ያው እኔም ታዴም እናቃልጣለን ቀውጥ ያደረግ ነው መጨረሻ ላይ ዛሬ በተወዳጁ የቴዲ አፍሮ ሙዚቃ አባዮሽ ጀምረናል ምናምን ብለን ተለቀቀ አባዮሽ ለምለም የሚለው ማለት ነው ልክ እንዳለ ዋናው ስራ አስኪያጅ የድርጅቱ ስራ አስኪያጅ እሳት ለብሶ እሳት ጎርሶ ከፊት ለፊቱ ሹፌሩ አለ ሹፌሩ እየመራው ገባ ከዛኛ ሙዚቃው ጨርሶ ወደ ጥያቄና መልስ ፕሮግራማችን ልገባ ነው እያለ እሱ ከርቀት ሆኖ ከመስታወት ባሻገር መስታወት አይደል የሚከለለን በቴክኒሻኑና በጋዜጠኛው በሚቀመጥበት ስቱዲዮ መካከል ለካ እጁን አውጥቶ አለን ውጡ አለን ከዛ ቴክኒሻኑ እንደ አቆም አጥፎ ምናምን አለው ተቋረጠ ኢንስትሩሜንታል ሚውዚክ ገባ ወጣን
እና ስንወጣ ደረጃ ነገር አለች ወደ ቴክኒሻኑና ከስቱዲዮ የምንሸጋገርባት ማለት ነው። እዛች ደረጃዋ ላይ ሆነን ታደሰ ትንሽ ቀድሞኛል። እኔ ከታች ደረጃው ላይ ነኝ። ብረቱን ይዤ እንደዚህ ቆሜያለሁ። ከዛ በጣም ተናዷል። ስራ አስኪያጁ ዋናው ስራ አስኪያጅ እያዳመጡ ሊሆኑ ይችላሉ። ለምንድነው የቴዲ አፍሮ ሙዚቃ የለቀቃችሁት? በጣም ተቆጥቶ ማለት ነው። ለምንድነው የቴዲ አፍሮ ሙዚቃ የለቀቃችሁት? አይ እንደዚህ ብለን በቃ መናገር አቃተን። የሰውየውን እከሌ ፈቅዶልን ነው እንዳለ ሊጣሉብን ነው። አይ በቃ እያልን እንትናን ተናገር እንጂ ምናምን አለ። ከዛ ታደሰ ያው ሙዚቃ ክፍል ኃላፊ ፈቅዶልን ነው ምናምን። ስማ ቴዲ አፍሮ እኮ አንተም ብትዘፍን እኮ ትበልጠዋለህ። ብትዘፍን ትበልጠዋለህ አትበልጠውም? ተናገሩ እንጂ ይለናል ማለት ነው። ከዛ እንደዚህ አቀርቅረን ከዛ በጣም ሲቆጣ ማለት ነው ሁለታችንም እንበልጠዋለን አለን ማለት ነው። እንደዚህ አቀርቀና ብለን ማለት ነው። ከዛ እሱ ራሱ ሳቁ መጣ አልቻለም። እንደዛ ብሎ ቀጠይቀና እኛ መልስ የሁለታችንም እንበልጠዋለን የሚለው በጣም በቃ እንትን አላለ። ከዛ ትንሽ ዞር አለና ሳቁን ተቆጣጠረና ስራ አስኪያጁ በነገራችን ላይ የሆነ በጣም በቃ ፈኒ የሆነ ሰው ነው። ከዛ ዞር አለና እኛ በቃ እንደደነገጥን ገብቶታል። ከበለጥከው ዝፈን አለ። ዝፈን ምናምን ሲል እሱ ከላይ ሆኖ ታዴ እንደዚህ አይደል ከፍ እንትን አበባዮሽ ሲል እኔ ከስር ለምለም